የከባድ መኪና ሾፌሮችና የዳቦ ቤት ሰራተኞች በጣም በጥርስ መቦርቦር ችግር በጣም ይሰቃያሉ። ሰላም ናችሁ? ዶክተር ዳንኤል ነኝ። የጥርስ ህክምና እንዲሁም የፊትና የመንጋጋ የአፍ ውስጥ ቀዶ ህክምና ስፔሻሊስት ነኝ። በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰርና ኮንሰልታንት ሐኪም ነኝ። ዛሬ የምናነሳው የጥርስ መቦርቦር በዓለማችን ከፍተኛ ችግር ከመሆኑ ጋር ተያይዞ በብዛት በዚህ ችግር የሚጠቁትን ስፔሲፊካሊ ሁለት ግሩፖችን እዚህ ላይ ማንሳት እፈልጋለሁ። አንደኛው የከባድ መኪና ሾፌሮች በጥርስ መቦርቦር በጣም ይጠቃሉ። በጣም ከሌላው በተለየ መልኩ ኮመን ነው። በቃ ምክንያቱን እነግራቸዋለሁ። ሁለተኛ ደግሞ ዳቦ ቤት የሚሰሩና ኬክ ቤት የሚሰሩ ሰራተኞች በጥርስ መቦርቦር በጣም ይሰቃያሉ። የአንደኛው ግሩፕ እነዚህ የከባድ መኪና ሾፌሮች ጥርሳቸው ቶሎ የሚቦረቦርበት ምክንያት ምናልባት ገምታችሁ ሊሆን ይችላል። ከምን ጋር የተያያዘ ነው? ረጅም መንገድ መኪና ስለሚያሽከረክሩ እያደሩ እንዲሁም ቀንም ማታም ስለሚያሽከረክሩ ረጅም መንገድ ሲጓዙ ለስላሳ መጠጦችን እና የተለያዩ እነዚህ የታሸጉ ነገሮችን እየጠጡ እየወሰዱ ነቃ ብለው ለማሽከርከር ሲባል ኮካ እነዚህንና ሌሎች ለስላሳዎችን እየጠጡ እየጎነጩ ነው የሚያሽከረክሩት። ፍሪኩዌንሲው የሚወስዱበት ፍሪኩዌንሲ በጣም ከፍተኛ ነው። ሁለተኛ ደግሞ በመሃል ስናክስ እነዚህ ብስኩት፣ ኩኪሶችን፣ የተለያዩ የታሸጉ ምግቦችን ሊወስዱ ይችላሉ። ፍሪኩዌንሲው በጣም ሃይ ነው። እየነዱ መንገድ ላይ ይወስዳሉ። ሶስተኛው ደግሞ ቀን ከሌሊት በየቀኑ ስለሚሰሩ ለጥርስ ህክምና አክሰስ ብዙ የላቸውም የሚሄዱበት መንገድ ላይ። ያ ማለት ለህክምና ብቻ ሳይሆን ጥርሳቸውንም ለመቦረሽ ቦታው አመቺ ካለመሆኑ ጋር ተያይዞ ብዙ ጊዜ ሊያቦርሹ ይችላሉ። ታዲያ ምንድነው ከዚህ ጋር ተያይዞ እንዴት የጥርስ መቦርቦር ይከሰታል ካላችሁኝ፣ ጥርሳችን እንዲቦረቦር የሚያደርገው አፋችን ውስጥ የሚገኘው ባክቴሪያ የሚያገኛቸውን የካርቦሃይድሬት ምግቦች ፍሪኩዌንትሊ ቶሎ የሚያገኝ ከሆነ ቶሎ ፈርመንት ያደርግና ወደ አሲድ ይቀይራል። ዘን ደግሞ እሱን ባላንስ የሚያደርገው ምራቃችን አፋችን ውስጥ ያለው ምራቅ ይሄን ኒውትራላይዝ ለማድረግ ደግሞ ጊዜ አያገኝም። ምክንያቱም ፍሪኩዌንሲው በጨመረ ቁጥር አፋችን አሲዲቲውን ኒውትራላይዝ የሚያደርግበትን ታይም ያጣል ማለት ነው። ስለዚህ ዲሚነራላይዜሽኑ የጥርሱ መቦርቦር የጥርሳችን